አብርሽ ሩታ እንዲሁም አቤል ነው ማነው የሚባለው ዛሬ አብርሽ እንግዲህ አንዳንድ መልሶችን ሰጥቷል ማለት ነው። ሩታ ግን በጭራሽ ልትረጋጋና የሆነ ነገር ልትሆን አልቻለችም። አሁን ልነግርህ አልችልም፣ ነገር ግን ግዴታ መረጋጋት ያስፈልጋል። ሲቀደም ምን ሆነሻል አብርሽ? መቼ ቀን ተለይቶ ሸዷልና ነው ማለት ያኔ ይሄው ተልኮልኛል እያለች በስልኳ የምታሳየው ነገር ምን ተልኮላት? አንድ ቀን አብርሽ ታንቺ ተነጥሎ እንዳላደረና የትም እንዳልሄደ ታውቂያለሽ። ትናንትናም በቀደመም ራሱ ሲሄድ ዛሬ ሄዶ በማግስቱ ነው የተመለሰው። ስለዚህ ያንን ነው አንድ ቀን ሄዶ ስላደረ ነው ወይስ እኔ ምን ለማለት ፈልጋ እንደሆነ የእውነት በጣም ግራ እያጋባችና እያምታታች ነው። እሺ ስላለፈ ህይወት አይመለከተኝም ማለች። እሺ አይመለከተኝም፣ ነገር ግን አሁን መቼ አሁን ያኔ አንቺና እሱ ተተጋባችሁ ወዲህ አንቺ ተዱባይ ከመጣችሁ ወዲህ ነው ከሷ ጋር ከልጅቱ ጋር የተገናኘው። አብርሽ እኮ እውነቱን ተናገረ። እኔና ልጅቱ የድሮ ፍቅረኛዬ ነች፣ ብዙ ነገሮችን አሳልፈናል፣ ነገር ግን ባልሆነ ነገር ተለያየን፣ ብዙ ነገሮችን ላይፍ አሳልፈናል አለ። እውነት አብርሽ በጣም ጎበዝ ነው። ወደ ተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ያደረጉት እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ሁላችሁም አብርሽን ያኔ እየተናገራችሁ ነው ያላችሁት። አብርሽን ከመናገራችሁ ምንድነው ጥላቸው ምንድነው ይሄ ጋር ማስታወሻው ብላችሁ መናገር አለባችሁ። እስኪ የልጅቱና ሚዲያ ላይ ያልወጣም የምትለው አላት ሩታ። ይሄ ጋር ገና ሚዲያ ላይ ያልወጣ ነገር አለ ነው እያለች ያለችው ሩታ ማለት ነው። ገባችሁ? ነገር ግን ይሄ ፎቶ ዛሬ ብቻ ታይሆን ይሄ ነገር ይሄ ፎቶ እየወጣ ያለው ተለይቱ ጋር ድሮ ራሱ ሲጣሉ ይወጣል። ገባችሁ? ፍቅርና አብርሽ ብዙ ነገሮችን ላይፍ አሳልፈዋል። ፎቶግራፍ አላቸው፣ ቪዲዮ ሰርተዋል፣ ስንት ነገሮችን ላይፎች አሳልፈዋል። ገባችሁ? ይቺን ልጅና ደግሞ አብርሽም እንደዛው አሳልፈዋል። እና ምን ነው እንደ አዲስ ነገር አካበዳችሁት? ይሄ እኮ አዲስ ነገር አይደለም። ይሄ እውነተኛ ትክክል ነው፣ ታሪክ ነው። ይሄ ደግሞ ያለፈ ህይወት እሷ እኔ አይመለከተኝም። እኔ የሚመለከተኝ እኔ እናንተ ተተገናኘን ወዲህ ነው አለ። አንቺና እሱ ተተገናኛችሁ ወዲህ ከሆነ ደግሞ እውነት ፈጣሪሽን የምትፈሪ ከሆነ ከአንቺ መቼም ቢሆን ተለይቶ የትም እንዳልሄደ ተቡታጃር ተነጠላችሁ፣ ቡታጃር ተቀምጣችሁ ተቡታጃር ተንቀሳቅሳችሁ የት ነው የተቀመጣችሁት? አዲስ አበባ ተከራይታችሁ ስትቀመጡ አብራችሁ፣ ፕራንክ ስትደራረጉ አብራችሁ፣ ታጣልታችሁ እንኳን ታንድ ቤት ውስጥ መቼም ቀን ተለያይታችሁ አታውቁም ነው ወይስ መጣች ቤት የምትፈልጎሽ ነው ልጅቱን? ኧረ በጣም ነው እንትን የሚለው እሷ ልጅቱ ያለችው ይች ልጅቱ አሁን የሆነ ህይወት አይሆን በፊት እኔ ሩታ ጋር ምን አለች? ሩታ ሰርቶ ነበረ፣ በብር ነበረ ከየከፈላት እንዲሰሩ ነበር ዩቲዩብ የተስማማው፣ ቃል ገብቶልኝ ነበር። ለምን ከዳይ ነው የምትለው? እሱ ደግሞ አብርሽ እንደሚለው ከሆነ እኔ ብዙ በፊት ፍቅረኞች ነበሩኝ፣ እነኛን ሁላ ትቼ ሩታን መርጬ አግብቻለሁኝ። ከላስ ከሁሉም መርጬ ሩታን አግብቻለሁ። ሌላ ነገር ምን እዚህ ጋር አዲስ ነገር አለ? ምንም አዲስ ነገር የለው። እውነቱን ነው። አሁንም የበፊት ህይወት ቢኖረውም ባይኖረውም አብርሽ እሷን መርጦ አግብቷል። ማንን? ሩታን መርጦ አግብቷል ማለት ነው። ገባችሁ? ስለዚህ እዚህ ጋር አብርሽ ምንም አይነት ነገር ጥፋት የለበትም። አሁን እሱ ቡታጃር ሄጄ ማን እውነተኛ እንደሆነና ማን እንትን እንደሆነ ሄጄ እናገራለሁ ስል አትሄድም እና እንግዲህ የእውነት ሩታ እኔ ወደ ራስሽ ብትመለሽ የተሻለ ነው ብዬ የምናገረው። እንግዲህ አብርሽ እሱ እንደተናገረው ከሆነ አዎ እኔ ብዙ ላይፍ አለኝ፣ ብዙ ነገሮችን አሳልፍ ያለሁ፣ ነገር ግን እኔ ሩታን መርጬ አግብቻለሁኝ። ሌላ ነገር ምንድነው ነው? እውነት ነው። አንቺም ደግሞ ከሱ ምንም አይነት ነገር በቴሌግራም የተላከልሽ ነገር የለም ወይም በቴሌግራም ሆነ በዋትስአፕ ቅንብር ልከውልሽ ከሆነ አዎ ቅንብር ልከውልሽ ሊሆን ይችላል። እያቀናበሩ ዛሬ እንደምታየው ሚዲያው የተሻሻለ ነው። አብረው ሁሉ ነገሮችን እንደዘዛ ያለ ሊላክልሽ ይችላል። ያና አይተሽ ደግሞ ተዳርሽን የምታበላሽ ከሆነ ከራስሽ ምንም ማድረግ አይችልም ማለት ነው። ለዚህ ደግሞ ተጠያቂዋ ራስሽ ነሽ እንጂ ማንም ሊጠየቅልሽ አይችልም። ይሄዛ አንቺ ነሽ ኃላፊነቱን መወስጂ ማለት ነው። ሌላ ሰው ማንም ኃላፊነት የሚወስድልሽ የለም ማለት ነው። ስለዚህ አንቺ ደግሞ አሁን እንደዚህ ያለ ሆነሽ ከሱ ጋር አሁን የምትነዛነዥበትም ሆነ የምትነጋገሪበት ጊዜ አይደለም። ስለዚህ የእውነት ቢቀርብሽ ጥሩ ነው ብዬ ነው የማስበው። ማለት ላለፈ ህይወት ምንም ነገር ይሄ ጋር አያገናኝም። አብዛኛው ሰው አብርሽን ማለት አብርሽ ጥፋተኛ ነው ምናምን ይላል።
ሩታ ለምን ትረሻዋለሽ ግን? ማለት ለምን ትረሻዋለሽ ትለሽ አንቺ እኮ ፍቅርና አብርሽ እኮ አብረው እያሉ እኮ ራስሽ እኮ አብርሽን እኔ ፍቅር ያዘኝ በቃ ላግባህ ብለሽ እኮ አብርሽን ራስሽ እኮ የፍቅር ጥያቄ ያቀርበሽለት እንደሆነ እንደዛ አድርገሽ ነው ያገባሽው። ስለዚህ ያን ሁላ ነገሮችን ረስተህ እንደገና አሁን ደግሞ እንደዚህ ስለሆነች ብዙ ነገሮችን ትናገራለች ማለት ነው። ኧረ እውነት በጣም ነው የሚደብረው። መገን እኔ ለማንኛውም እኔ ሩታ ወደ ራስሽ ብትመለሺ የተሻለ ነው ብዬ አስባለሁኝ። እና የእውነት እኔ እንጃ እንግዲህ እናንተ ታውቃላችሁ፣ አብርሽ የእውነት በጣም ተናዷል። የእውነት እርግጥ ሊናደድ ይችላል ማለት ይሄ ነገር ያናድደዋል። እና እባካችሁን ይቅርባችሁ። እና ጽጌና ዳኒ ደግሞ መጥተው ነበረ እንግዲህ ትላንትና ዳኒ ቀለበት አላደረኩሽ እያለ ነበር። ጽጌ ደግሞ አንተ እንግዲህ ያን ትላንትና ቀለበት ይዘህ በመንጣትህ ትላንትና ልጁ ወደ ደብረ ማን የሚባለው ሄዷል። ስለዚህ ዛሬ ቀጥ ብለህ ትወስደኛለህ ብላ መኪና ውስጥ ገብታ ቀጥ ብለህ ንዳ፣ ስለዚህ ውሰደኝ፣ ካልወሰድከኝ ይቺ ነገር መቼም አትሆንም እና መውሰድ ያለብህ እያለችው ነበረ ማለት ነው። እና እንደምን ብዬ ወስድሻለሁኝ አልወስድም ሲል እሱ ስልክ ደውለው እንግዲህ ሲያናገር ሁለተኛ ይህን ማየት አልፈልግም እያለ እና ዳኒ እኔ ዳኒና የጽጌ ነገር በጣም ነው የሚያስቀኝ ማለት ነው። ከዛ ቀጥ ብለሽ ነይ ቤት ወስድሻለሁ ስላት አልሄድም፣ ቤትም አልሄድም፣ የትም አልሄድም፣ በቃ እኔ ራሴን ብትቴን ነው መሄድ የምፈልገው ካንተ ጋር አልሄድም፣ እዛ ተወሰከኝ ልጁ ጋር እሺ ካልወሰከኝ አልፈልግም ብላ እንግዲህ እሷን ትተውሄድ ያለ እሷም እንግዲህ በመኪናው ይሄ ያዋጣሽም እያለ ነበረ ማለት ነው። እና ጽጌና ዳኒ ያስቁኛል ማርያምን በጣም ማለት ዘና ያደርጋሉ። እውነታቸውና ውሸታቸውን እኔ ጋር የእነሱን መለየት ስለማቸው ማለት ጽጌ ፍራንክም ስታደርግ እውነትም ስትናገር ስትጎዳም አታስታውቅም ማለት ነው። እና ጽጌ ደግሞ ያልጁ ፍቅረኛዋ አይደለም በጭራሽ ማለት ነው። በቃ ያኔ እንዲህ ዝም ብላ ጓደኝነት እንዲሁን ዳኒን ለማናደድ ነው ማለት ዱባይ ስላናደዳት እሱን ላናደው ትንሽ ላበሳጨው እያለች ነው ማለት ነው። ሌላ ነው እንጂ ሌላ ጽጌ ምንም አይነት ነገር አድርጋ አይደለም። ዳኒም ደግሞ እንግዲህ እኔ አፈቅርሻለሁ፣ እኔ እወድሻለሁ፣ ቀለበት አድርግልሻለሁ ያለው እኔ እንጃ እውነቱን ይሁን ግን አይ ለማንኛውም አሁን ስትታረቁ እንግዲህ ጽጌ ደግሞ ፈረደብሽ። አንድ ቀን ያው እንደዚችው እያደረገ እሱም ማስለቀሱ አይቀርም ተራውም ማለት ነው። ስለዚህ ይበቃሻል፣ ይሄን ያህል ተፈታትነሽዋል፣ ይበቃሻል እልሻለሁ ጽጌ። እና ይሄንን የመሰለ ነበረ ደግሞ የዛሬው ቪዲዮ። ስለዚህ እንግዲህ አብርሽና ሩታ እውነት ወደ ራሳችሁ ተመለሱ፣ ይበቃችኋል። ሩታም ደግሞ የእውነት ያለፈ ህይወት ታሪክ የገባት ያነሽ ጥሩ ነው። አንቺም ምን አይነት ህይወት ውስጥ እንደገባሽ መጀመሪያ ማሰብ አለብሽ ብዬ አስባለሁኝ። እና ሁላችሁንም ስለምትከታተሉ በጣም ነው የማመሰግነው። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። በሌላ ቪዲዮ